ሽበት ላስቸገራችሁና ፀጉራችሁ አላድግ ላላችሁ ይህንን ቅባት ለእናንተ ነው የሰራሁት። የምር በጣም ነው የምትወዱት። በጣም በቃ ፀጉራችሁ ቢያንስ በስንት ሰዓት ለ3 ሰዓት ራሱ ብታቆዩት በ3 ሰዓት ውስጥ ፀጉራችሁን ማቅለምና ማጥቆር ትችላላችሁ። ፀጉራችሁ ያማረና ውብ የሆነ እንዲሆንላችሁ። በነገራችን ላይ ፀጉር ለእድገት ብቻ አይደለም፣ የፀጉራችን ከለር ውብ ከሆነ በጣም ነው ደስ የሚለው ማለት ነው። ተተኩሳችሁ ተሰርታችሁት ፀጉራችሁ ካማረበት አመዳም ካልሆነ በቃ አትጠይቁኝ። ይህንን ውድ ሰርታችሁ ተጠቀሙትና እናንተ የምታዩት ይሆናል። በመጀመሪያ የተጠቀምኩት እዚህ ጋር ጥቁር አዝሙድ ተጠቅሜያለሁ። እንዲሁም ደግሞ ቁርንፍድ ሳላበዛ ነው የተጠቀምኩት። በዚህ አጋጣሚ ቪዲዮ ስሰራ ተደልቶብኝ ስለነበር ለእናንተ በቅደም ተከተል ለማሳየት ብዬ ቪዲዮ አስገብቻለሁ፣ ሌላ ቪዲዮ እና ያው ይቅርታ ማለት ነው። ከዛ በኋላ ቆልቼዋለሁኝ። እዚህ ጋር ስትቆሉት የራስ ምታት ካለባቸው ራሱ የራስ ምታታችሁ ውልቅ ብሎ ነው የሚወጣውና የምር ይሄ ቪዲዮ ከሰራሁት ዛሬ በስንተኛ በሳምንቱ ነው። ሳምንት 10 ቀን አልፎታል መሰለኝ። በ10 ቀኑ ነው የተቀባሁት። እስከ 10 ቀን ራሱ አልተቀባሁትም። የዛን ቀን ግን በጣም ነበር የራስ ምታት የራሱ ውልቅ ብሎ ነው ይወጣልኝ። ያው ጥሩ ሁኔታ ላይም ስላልነበርኩ ማለት ነው። ዛሬ ደግሞ እግዚአብሔር ይመስገን ዛሬ ተቀባሁኝና ያው ለእናንተም ኤዲት አድርጌ ፖስት ለማድረግ በቃሁኝ። ምክንያቱም ዛሬ ራሱ ጉንፋን ይዞኛል። የጉንፋን የራስ ምታት አትጠይቁኝ እና እንዴት በቃ ፀጉራችሁ ስትቀቡት ይሄንን ውህድ ራሱ የራስ ምታታችሁ ነው የሚጠፋውና ሰርታችሁ ተጠቀሙት። ከዛ በኋላ እርድ ጨምሬበታለሁ። እርድ ፀጉራችንን እንዲያንጸባርቅ ይረዳንላ። ብታምሱ ከቻላችሁ አምሱት እንደዚህ ቡኒ እስኪሆንላችሁ ድረስ። ካልቻላችሁ ደግሞ እርድ ትንሽ ይሸታል። ካልቻላችሁ ደግሞ እርድ ንጹህ እርድ ኖርማል መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ጥቁር አዝሙድና ቁርንፍዱ እፈጨዋለሁ በቡና መፍጫ ማለት ነው። ትንሽ ያመስኩት ምንድነው ቡና መፍጫችሁም እንዳይበላሽባችሁና ከዛ በኋላ እዚህ ጋር ቡና ጨምሬያለሁ። እናንተ ያበሻ ቡና ካላችሁ ያበሻ ቡና ጨምሩ። ግን ደግሞ እኔ ያበሻ ቡና በእንደዚህ መንገድ አልመክራችሁም። ለምን እንትን ስለሚኖርበት የሆነ ወይም ድቅቅ አድርጋችሁ መፍጨት ትችላላችሁ። ግን በፀጉራችሁ ውስጥ ከገባ ለማውጣት ትቸገራላችሁ። ከዛ በኋላ ጥቁር አዝሙድ ለፀጉራችን እድገት ከግንባር የሸሸ ፀጉርን ይመልስልናል። በዚህ አጋጣሚ ፀጉራችሁን እያቀለማችሁ ቢሆን ራሱ ፀጉራችሁን በዛ መንገድ ታሳድጋላችሁና ቁርንፍዱንም በዛ ልክ ፀጉርን ያሳድጋል። በቁርንፍድ ውስጥ ያለው ኃይል ፀጉርን የማሳደግና የደም ሰርኩሌሽናችንን እንዲዘዋወር ይረዳልና በጣም ብዙ ጥቅሞች አሉት። ከዛ በኋላ በመጀመሪያ እዚህ ጋር ከፈጨው በኋላ እንደዚህ አንድ ላይ አደባልቀዋለሁ። እርዱንም አንድ ላይ አደባልቀዋለሁ ማለት ነው። ከአንድ ላይ ካደባለቃችሁ በኋላ እርዱ ጥቁር ማድረግ ትችላላችሁ። ግን ደግሞ ፈራሁኝ ልጆች ስላሉብኝ ቤት ሽታው ትንሽ ሽታ ስላለው ወይም ደግሞ ውጭ ይቻላል ግን አንድ ቀን በውጭ ሞክራለሁኝ። ትንሽ ሽታ ስላለው በጣም አላቃጠልኩትም ማለት ነው። ግን ብዙዎች በሌላ አካባቢ አይቻለሁ ሀገር አይቻለሁና በጣም ነው የሚጠቀሙት። ፌመስ የሆነ ነው እርድ በራሱና የምግብ እርድ መጠቀም ትችላላችሁ። እንደፊት እርድ አይደለም። ከዛ እዚህ ጋር የተጠቀምኩት የምግብ ዘይት ነው። ምንም ነገር አልተጠቀምኩም። ዘይት ቅባት የለንም ብላችሁ እንዳትቸገሩ። የምግብ ዘይት ሰንፍላወር ነው የተጠቀምኩት ማለት ነው። እናንተ ሰንፍላወር ኦይል የምግብ ዘይት ካላችሁ የምግብ ዘይት መጠቀም ትችላላችሁ። ኦሊቭ ኦይል ካላችሁ ኦሊቭ ኦይል መጠቀም ትችላላችሁ። እንዲሁም የፀጉር ቅባት ካላችሁ ሌላ እሱን ተጠቅማችሁ ቢያንስ ለ30 ደቂቃ በ30 ደቂቃ ውስጥ ፀጉራችሁን በቃ ውብ የሆነ በቃ ከለሩ እንዴት አባቱ እንደሚያምር የምር። ከዛ እዚህ ጋር አንድ ላይ አቀላቅየዋለሁኝ። እንዲወፍርብኝ ማወፈር እፈልግ ነበር። እዚህ ጋር የሩዝ ዱቄት መጨመር ትችላላችሁ ወይም ደግሞ ቫዝሊን መጨመር